ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን ከእኔ ሁሉ ሰላም ነው። ከእናንተ እንዴት ናችሁልኝ? ውድ ተከታታዮቼ ከእኔ ሁሉ ሰላም ነው። ደህና ናችሁ ወይ? እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ትንሽ ድምፄን ጉንፋን ይዞኛል እና ትንሽ ያስቸግረኛል። ያው ሀሳቤን ሼር ለማድረግ ያህል ብዬ ነው። እና እንግዲህ ዛሬ ደግሞ በአዲስ ሀሳብ መጥቻለሁኝ። አዲስ ሀሳብ ይዤላችሁ መጥቻለሁ። ያ ማለት አዲስ ሀሳብ ስላችሁ እስከዛሬ ከለቀኩላችሁ ሁለት ቪዲዮዎች የተለየ ለማለት ፈልጌ ነው። እሺ ዛሬ እንግዲህ ላጋራችሁ የወደድኩት ነገር ምንድነው? ስለ ኪድኒ ነው። ስለ ኩላሊት በሰውነታችን ውስጥ ከሚገኙ ኦርጋኖች በጣም አስፈላጊ ከምትባል እና በጣም ሴንሲቲቭ ከሆነች ኦርጋን ውስጥ ከሆኑ ኦርጋኖች ውስጥ አንዷ ናት። ስለሷ የተወሰነ ሀሳብ ሸር አደርጋችኋለሁ ማለት ነው። ስለዚህ እናንተም እንግዲህ ይህንን ተከታታይ የሆነ ቪዲዮ እንድሰራ እና ኮንቲኒየስ የሆነ ቀጣይነት ያለው ያው ልምድን ለማካፈል ያለኝን እውቀት እንዳካፍላችሁ ሰብስክራይብ ሼር በማድረግ ተባበሩኝ። ምክንያቱም ያው አልጎሪዝሙም ያንን ስለሚፈልግ ብዬ ነው። ካልሆነ ያው በአንድም ዲስካውንትም ሊያደርገኝ ይችላል ማለት ነው። ስለዚህ ይሄን ነገር ከእናንተ ትብብር እፈልጋለሁ። በትህትና እጠይቃለሁ ማለት ነው። ስለዚህ ወደ ጉዳዬ ስገባ ምንድነው? ስለ ኪድኒ ወይም ደግሞ ይሄ ኩላሊታችንን ሊጎዱ የሚችሉ ነገሮች ምን ምንድን ናቸው በሚለው ሀሳብ ላይ ነው ዛሬ የትንሽ ሼር የማደርጋችሁ። ሊጎዱ የሚችሉ ነገሮች ምንድን ናቸው? ምንድን ናቸው? ስለዚህ እነሱንስ ማስወገድ የምንችለው እንዴት ነው የሚለውን ሀሳብ አጠር ባለ መልኩ ምንም ብዙ ዲቴል በሆነ ወይም ደግሞ ጥልቅ በሆነ ማብራሪያ አያስፈልገውም። ለእናንተ እንድትረዱትና እንድታውቁት ያንን ነገር ከእናንተ እንድታርቁት ነው እንጂ እዚህ ጋር ሳይንስ ማብራሪያ የሚያስፈልገውን ነገር መስጠት ይቻላል። ግን ያን ያህል ዲቴል ማወቁ ለእናንተ ሳይሆን ስራ ላይ ላለው ሰው የበለጠ ጥቅም አለው ብዬ ስለማስብ እናንተ ይሄንን ነገር ጎጂ መሆኑን እና እንዴት ማስወገድ እንዳለባችሁ ማወቁ ለእናንተ በቂ ነው ብዬ አስባለሁ። ስለዚህ ወደ ሀሳቤ ስገባ ምን ምንድን ናቸው የሚሉትን 5 ወይም 6 ነገር ይዤላችሁ ቀርቤያለሁ። እንግዲህ ብዙ ነገሮች ኩላሊታችንን የሚጎዱ ብዙ ነገሮች ሊኖሩ ይችላሉ። ከነዛ ውስጥ ግን ዴይ ቱ ዴይ ከእኛ ጋር አብረው ሊሄዱ የሚችሉ በዋናነትም በቀጥታ ከዛ ጋር ግንኙነት ያለው ከኩላሊታችን ጋር በቀጥታ ግንኙነት ያላቸው ነገሮች ምንድን ናቸው የሚሉትን ሀሳቦች ነው ይዤላችሁ የመጣሁት። ስለዚህ እነሱን ነው ሼር የማደርጋችሁ ማለት ነው። የመጀመሪያው እንግዲህ ሀሳብ ስገባ ኦቨር ዩዚንግ ኦፍ ትሬኒንግ ነው። ብዙ ሰዎች ህክምና ላይ ሲመጡ ምክንያት ከሚጠየቁት ወይም በህይወት ሂደታቸው ውስጥ ምንድን ነበረ እንቅስቃሴያቸው ምን ነበር ብለው ሲጠየቁ አንድ የሚጠቅሱት ይሄንን ነው ማለት ነው። ብዙ ሰዎች አይቻለሁ። ኖርማሊ እኔ አይቻለሁ ማለት ነው። ስለዚህ ይሄን ያጋጥማቸዋል በቃ እንደዚህ አንዳንድ ጊዜ የአንድን ነገር ጉዳቱን ትተን ጥቅሙን ብቻ አስበን ስንሄድ እንደዚህ አይነት ነገሮች ያጋጥሙናል። ምን ለማለት ፈልጌ ነው? ኦቨር ትሬኒንግ በምንሰራ ጊዜ ማንኛውንም ትሬኒንግ በምንሰራ ጊዜ ስለ ትሬኒንጉ መጀመሪያ ቅድመ ሁኔታ ሊኖረን ይገባል። ሲቀጥል እንደገና ደግሞ ስለ ጤና ሁኔታችን ትሬኒንግ ምንም አይነት ትሬኒንግ ከመጀመራችን በፊት ስለ ጤና ሁኔታችን ቼክ መደረግ አለብን። ወደ ሄልዝ ቲም ወደ ጤና ተቋም ሄደን ጤና ተቋም የጤና ባለሙያ ማማከር ያስፈልጋል። ያለንበት የጤና ሁኔታን ማወቅ ያስፈልገናል ማለት ነው። ሲቀጥል እንደገና ደግሞ ስለ ስፖርት ፕሮፌሽናል የሆኑ ሰዎች አሉ። በሙያው ላይ ሰፋ ያለ እውቀት ያላቸው ሰዎች አሉ። እነሱን ማማከር እና ስቴፑን እንዴት መሄድ እንዳለብን ከየት ወዴት መሄድ እንዳለብን ምን ማድረግ እንዳለብን እነኛን ነገሮች ሰፋ ያለ እውቀት ይዘን ወደ ስፖርቱ ብንገባ ከተጎጂነት ተጠቃሚነትን ያመዘነ እንሆናለን ማለት ነው። ከዛ ውጪ ግን አንዳንዴ ዋርም አፕም ሳይደረግ ምንም የማሟሟቅ ሂደትም ሳይደረግ ሌሎች ስቴፖችንም ሳንጠቀም በቀጥታ ስፖርት በቃ ኦንሊ ኢት ኢዝ ጥቅም ብቻ ነው ያለው ጉዳት የለውም ብለን እስክናስብ ድረስ መሆን የለበትም። ይሄ በጣም አላስፈላጊ አስተሳሰብ ነው ብዬ ነው የማስበው። ቢኮዝ ስፖርትን በአግባቡ ሲሰራ ነው ጠቀሜታ ለማንኛውም ነገር ለማንኛውም ለበሽታም ለአካላዊም እንቅስቃሴ አካላችንን ለመገንባት ጤናችንን ኮንቲኒየስሊ የሆነ አስጠብቀን ለመሄድም ስፖርት በጣም ጠቃሚ ነው። በጣም አስፈላጊ ነው። እጅግ በጣም ብዙ ነገሮችን የምንከላከልበት ምንም
ጉዳት ሳናስከትል ብዙ ነገራችን የምንልበት የምንከላከልበት ስፖርት ነው። ግን ስፖርትም ቢሆን የራሱ የሆነ ከባድ የሆነ ሪስክ አለው ማለት ነው። ሰውነታችንን እንገነባለን ብለን ሰውነታችንን የማፍረስ ሂደት ውስጥ ልንገባ ሁላ እንችላለን ማለት ነው። ስለዚህ ይሄን ነገር እንዴት ነው መጠንቀቅ የምንችለው? ቅድም በነገርኳችሁ አንደኛ ስለ ጤና ሁኔታቸው ማወቅ ነው። ቢኮዝ አንድ ሰው ጤናማ የሆነ አሁን ስፖርት በሚሰራበት ኮንዲሽን ላይ ጥሩ ጤናማ የሆነ ሰው የሚሰራው ስፖርት እና አንድ የሆነ ችግር ያለበት ሰው በበሽታ የተያዘ ሰው የሚሰራው ስፖርት አንድ አይደለም። ስለዚህ ከዛ አንፃር ስፖርቱ ለኔ ምን አይነት ነው ስፖርት የሚገባኝ ምን አይነት ነው የምሰራ እንዴት ነው የምሰራ የሚለውን ነገር ቅድመ ሁኔታ መውሰድ አስፈላጊ ነው ማለት ነው። ከዛ በተጨማሪ እንደገና የእድሜ ሁኔታችን አለ። እድሜያችን ላይ እያንዳንዱ ሰው እንደየእድሜው የሚሰራው የስፖርት አይነትም ይለያያል። ያንን ነው። ሶስተኛ እንደገና ሲቀጥል ሲኮንስን መከተል ያስፈልጋል። የስፖርት ሂደቶችን ፕሮሰሱን ከየት ወዴት ነው ቀስ በቀስ እንዴት ነው ዴቨሎፕ እያደረግን ሰውነታችን ቢውልድ እያደረግን የምንሄድ ኢሚዩኒ ሲስተማችን እያሳደግን የምንሄደው እንዴት ነው የሚለውን ነገር በደንብ ሀሳቡ ሊገባን ይገባል። በቀጥታ ሄደን ስፖርት ላይ ዝም ብለን የአንድ ሰዓት ወይም ደግሞ 30 ደቂቃ መስራት የሚገባንን 2 ሰዓት 3 ሰዓት ብዙ ስለሰራን ራሳችንን ነው የምንጎዳ። ስለዚህ እንዴት ነው የሚለውን በአጭሩ ላስረዳችሁ ይሄን ያህል ሀሳቡን ሼር ካደረኳችሁ። እንዴት ነው አሁን አንድ ሰው ኦቨር ትሬኒንግ ቢያደርግ ከኪድኒ ጋር ወይም ከኩላሊታችን ጋር ሊገናኝ የሚችለው እንዴት ነው የሚለውን አጠር አድርጌ ላስረዳችሁ ልሞክር። እንዴት ነው ካልን ለምሳሌ ኦቨር ትሬኒንግ ወይም ደግሞ ከአቅም በላይ የሆነ ስፖርት በምንሰራ ጊዜ ምን ያደርጋል? ስኬለታል መስል ቲሹአችን ምን ያደርጋል? ብሬክ ዳውን ይሆናል፣ ዳሜጅ ይሆናል፣ ይጎዳል፣ ይሰባበራል ማለት ነው። በሚሰባበር ጊዜ ምን ያጋጥመናል? አንደኛ ይሄ ስኬለታል መስል ቲሹአችን ምን ሪሊዝ ያደርጋል የሚለቀው ነገር አለ ወደ ብለድ ስትሪም ወይም ወደ ደም ቧንቧችን አላስፈላጊ የሆኑ ፕሮቲኖችን እና ኬሚካሎችን ይለቃል ማለት ነው። እነዚህ ኬሚካሎች እና ፕሮቲኖች ደግሞ በቀጥታ ከምን ጋር ይገናኛሉ? ከደማችን ጋር ወደ ደም ቧንቧ ነው የሚገቡት ሲለቀቁ ማለት ነው። ደም ቧንቧ ሲገቡ የኪድኒ ወይም ደግሞ ይቺ ኩላሊት የምንላት ደግሞ ዋና ፈንክሽኗ በሰውነታችን ውስጥ ምንድነው? ፊልትሬሽን ወይም ደግሞ የማጣራት ስራ ነው። የማጣራት ስራ ስለሆነ በቀጥታ እሷ ያንን ደም እያጣራች አላስፈላጊ ወይም ዌስትድ ፕሮዳክቱን ወደ ውጪ በሽንት መልክ በስቱል መልክ ሊሆን ይችላል በተለያየ በስዊት መልክ ሊሆን ይችላል በላብ መልክ ሊሆን ይችላል በብዙ መንገድ ከሰውነታችን ቆሻሻ ይወገዳል። እና ስለዚህ በዛ መልክ እንዲወገድ ስታደርግ እነኚህ ከዳሜጅ ከሆነ ስኬለታል መስል የሚለቀቁት ፕሮቲን እና ኬሚካሎች ለምሳሌ ማዮግሎቢን አልቡሚን የሚባሉ ፕሮቲኖች አሉ። ሌሎች ቶክሲክ የሆኑ ኬሚካሎችንም ከዚሁ ይለቀቃሉ ማለት ነው። እነኚህ በሚለቀቁ ጊዜ እሷ እነኚህን ፕሮቲን እና ኬሚካሎች ማስወገድ አትችልም። ፊልተር ማድረግ አትችልም። ፊልተር ማድረግ ስለማትችል አንደኛ ኦቨር የሆነ ወርኪንግ ወይም ወርክ ሎድ ይፈጥርባታል። ቢኮዝ መስራት በኖርማል ኮንዲሽን ውስጥ ያንን ነገር ማጣራት የምትችለውን ደምን ማጣራት የምትችልበት የራሷ ኖርማል ኮንዲሽን አላት። ያንን ኮንዲሽን ያዛባባታል ማለት ነው። ኦቨር የሆነ ሰርታም እንኳን ፊልተር ለማድረግ ሞክራም ያንን ነገር ማጣራት አትችልም። ቢኮዝ ይሄ ከአቅሟ በላይ ነው። ይሄ የእሷ ስራ አይደለም አላስፈላጊ የሆነ ነገር ነው ወደ ደማችን ውስጥ የገባው። ስለዚህ ይሄን እሷ ፊልተር ማድረግ አትችልም። አንደኛ ኦቨር የሆነ ፕሬዠር ኪድኒያችን ላይ አሳደረባት ማለት ነው። ከአቅሟ በላይ እንድትሰራ አስገደዳት። ሁለተኛ እንደገና ማጣራት ስለማትችለው ይሄ ቶክሲክ የሆነ ኬሚካል እና ፕሮቲን እዛ በደማችን ውስጥ ስቶርድ ሆኖ ይቀመጣል። ስቶርድ ሆኖ እዛ ኪድኒ አራውንድ ዘ ኪድኒ በኪድኒ አካባቢ እዛው ላይ ይቀመጣል። በሚቀመጥ ጊዜ ኪድኒን ምን ያደርጋታል ማለት ነው? አታክ ያደርጋታል፣ ያጠቃታል። ቢኮዝ ይሄ አላስፈላጊ ነገር ነው መወገድ ነው ያለበት እንጂ ሰውነታችን ውስጥ መቀመጥ የለበትም። ምንም የሚያስፈልግ ጉዳይ ስለሆነ ነው። ስለዚህ እሷን የማጥቃት ከፍተኛ ቻንስ አለው ማለት ነው። በሚያጠቃት ጊዜ አንደኛ ኪድኒ ኢንፌክሽን ይፈጠራል። የኩላሊት ኢንፌክሽን ደግሞ በጣም አስቸጋሪ ከሚባሉ ኢንፌክሽኖች ውስጥ አንዱ ነው ማለት ነው። ይህንን ያመጣብናል በአጭሩ። ስለዚህ ኦቨር ትሬኒንግ ማድረግ እጅግ በጣም አላስፈላጊ ነገር መሆኑን ማወቅ ይጠበቅብናል ማለት ነው። ሁለተኛው ስሄድ አጠር ለማድረግ አሁንም ኦቨር ዩዚንግ ኦፍ አልኮል ነው። ብዙዎቻችን ያው ብዙ ሰው ያውቀዋል ኩላሊትን እንደሚጎዳ ብዙ ሰው ያውቀዋል። ግን ብዙዎቻችን የምንገኘውም ደግሞ እዛው ነው ማለት ነው። እንዴት ነው የሚለውን እስኪ አጠር ባለ መልኩ ትንሽ ማብራሪያ ልስጣችሁ። ያው ይሄ የሚታወቅ ነገር ስለሆነ ግን ይታወቃል ማለት ግን እኛ አወቅነው ማለት እስካልተገበርነው ድረስ ከዚህ ነገር ነፃ እንሆናለን ማለት አይደለም። ስለዚህ
አልኮል አብዝተን መጠቀማችን ምን ችግር አለው? እንዴት ነው ኪድኒን ወይም ኩላሊትን አታክ የሚያደርጋት? እንዴት ነው የሚያጠቃት? ሊያጠቃት የሚችለው ምንድነው ፕሮሰሱ የሚለውን በአጭሩ ላስረዳችሁ። እንዴት ነው ካልን ኦቨር የሆነ ፍሉድ ነው። ይሄ ፍሉድ ነው ኢትዝ አንደኛ አሲድ አለው በውስጡ ያው ፐርሰንቱ የየራሱ ፐርሰንት አለው። ስለዚህ ያ አሲድ አለው። ሲቀጥል በሁለተኛ ደረጃ ልክ አልኮል በምንጠቀም ጊዜ ብዙዎቻችን እንደምናውቀው ተደጋጋሚ የሆነ ፍሪኩዌንትሊ ዩሪኔሽን አለ። ፍሪኩዌንት ዩሪኔሽን በተደጋጋሚ የሆነ ሽንት እንሸናለን ማለት ነው። ይሄ ደግሞ የምናደርገው ብዙ ፍሉድ ወይም ብዙ ፈሳሽ ከሰውነታችን እንዲወገድ እናደርጋለን ማለት ነው። ይህንን ብዙ ፍሉድ ከሰውነታችን እንዲወገድ በምናደርግበት ጊዜ በሰውነታችን ውስጥ ምን ይፈጠራል? ዳይድሬሽን ይፈጠራል። ዳይድሬሽን ማለት አማውንት ኦፍ ፍሉድ ኢን ዘ ቦዲ ዲክሪዝድ ማለት ነው። በሰውነታችን ውስጥ ያለ የፈሳሽ መጠን መቀነስ ማለት ነው ዳይድሬሽን። ዳይድሬሽን እንዲከሰት ያደርጋል። ዳይድሬሽን እንዲከሰት አደረገ ማለት ደግሞ ዳይድሬሽን ወይም ደግሞ በሰውነታችን ውስጥ ያለ የፍሉድ መጠን ቀነሰ ማለት ኪድኒ ፊልተር ለማድረግ ወይም ለማጣራት ማንኛውንም ዌስት ማተሪያል አጣርታ እንዲወገድ ለማድረግ ተመጣጣኝ የሆነ አዲኩዌት የሆነ ምን ያስፈልጋታል? ፍሉድ ያስፈልጋታል። ኦቨር ያልሆነ ፍሉድ፣ በጣም ዝቅተኛ ያልሆነ ፍሉድ ግን ተመጣጣኝ የሆነ ፍሉድ ያስፈልጋታል ማለት ነው። ያን ነገር ለማጣራት ማለት ነው። ያንን በደማችን ውስጥ ያለ ወይም አዘር ቶክሲክ ማቴሪያልን ለማጣራት ኪድኒ ተመጣጣኝ የሆነ ፍሉድ ያስፈልጋታል ካልን፣ ስለዚህ ይሄ ፍሉድ ደግሞ በዚህ እኛ በምንወስደው አልኮል ምክንያት ምን ሆኗል ማለት ከሰውነታችን ተወግዷል፣ ኤክስክሪት ሆኗል። በተደጋጋሚ ዩሪኔት ስናደርግ ስንሸና ያ ፍሉድ ኦቨር የሆነ ከሰውነታችን ተወግዷል። ስለዚህ ያለው በሰውነታችን ውስጥ ፍሉድ ምን ነው ማለት ነው? በጣም ዝቅተኛ ነው። ስለዚህ ዝቅተኛ ስለሆነ እሷ ማጣራት የምትፈልገውን ወይም መጣራት ያለባትን ያህል ማጣራት አትችልም ማለት ነው። በዚህ ምክንያት ቶክሲክ የሆነ ማቴሪያል ዌስትድ የሆነ ማቴሪያል በሰውነታችን ውስጥ ምን ይሆናል ማለት ነው? ስቶር ይሆናል ማለት ይቀመጣል። ቢኮዝ እሷ ማጣራት የምትችለውን ያህል ማጣራት አልቻለችም። ዱቱ በምን ምክንያት ካልን በፍሉድ ማነስ ምክንያት ማለት ነው። ስለዚህ በዚህ ምክንያት ማጣራት ስለማትችል ያ አሲዲክ የሆነ መወገድ ያለበት ፓርት ምን ይሆናል? አሁንም ኪድኒ ጋር ስቶርድ ይሆናል። ስቶር በሚሆን ጊዜ ምን ይፈጠራል? አንደኛ ኪድኒ አሁንም የሚያመጣበት ተመሳሳይ የሆነ አንደኛ ስራዋን ለመስራት እንድትቀንስ ያደርጋታል። የምትሰራው ስራ ወይም ፊልትሬሽን የምታደርገው የማጣራት ስራዋ ቀን ተቀን እየቀነሰ እንዲሄድ ያደርገዋል። በሂደት እየቀነሰ ያን ነገር የማናቆም ከሆነና አሁንም የምንቀጥል ከሆነ የመጨረሻ ኪድኒያችን ስራ ታቆማለች ማለት ነው። ስለዚህ ምን ያጋጥማል? ኪድኒ ፌለር ያጋጥማል። የኪድኒ የስራ ማቆም ያጋጥመናል ማለት ነው። ብዙ ጊዜ ሰዎች ጤና ተቋም ላይ መጥተው አሟቸው ዛሬ ጀምሯቸው ወይም በሁለት ቀን ምናምን አሟቸው ጤና ተቋም ላይ ሲሄዱ ኪድኒ ፌል አድርጓል ተብሎ ይነገራሉ። ይሄ ምንድነው? በሂደት ውስጥ የመጣ ነው እንጂ የህመም ስሜቱ ዛሬ ወይም ለሁለት ቀን ያህል ተፈጠረ እንጂ ሂደቱ የነበረው ቆይቷል ማለት ነው። ለብዙ ጊዜ ያንን አልኮል ስንጠቀም ወይም ሌሎች ኩላሊታችንን ሊጎዱን የሚችሉ ነገሮችን ለብዙ ጊዜ ስንተገብራቸው ቆይተናል ማለት ነው። በሂደት ውስጥ እሷ ስራዋን በአንዴ ላታቆም ትችላለች። ስለዚህ በሂደት ውስጥ ነው እየቀነሰ የሚሄደው። እየቀነሰ ሄዶ የሆነ ቀን ላይ ስቶፕ ስታደርግ እኛ ልክ ሄደን ምርመራ ስናደርግ ስለዚህ ኪድኒ ፌል አድርጓል ይባላል ማለት ነው። ስለዚህ ይሄ በሂደት ውስጥ የሚሄዱ ነገሮች ስለሆኑ ዴይ ቱ ዴይ የምናደርጋቸውን ነገሮች ጥንቃቄ ማድረግ አለብን። አግባባዊ በሆነ መንገድ በመጠኑ መውሰድ ነው። በቃ የምንጠጣም ከሆነ በመጠኑ መውሰድ ይሄንን ነገር ሜንቴን ማድረግ እኛ መመጠን ለራሳችን አላስፈላጊ የሆነ ፍሉድን ከሰውነታችን እንዲወጣ ላለማድረግ መጠንቀቅ መቻል አለብን ማለት ነው። በዚህ ምክንያት ኪድኒያችን በአልኮል ይጎዳል ማለት ነው። ሶስተኛ እንግዲህ አሁንም ምንድነው እነኚህ የህመም ማስታገሻ የምንላቸው ፔን ክለር የምንላቸው እነሱንም ባላስፈላጊ መልኩ መውሰድ ነው። ሶስተኛው ፔን ኪለር የምንላቸው አሉ። የህመም ማስታገሻዎች የምንላቸው የተለያዩ መድኃኒቶች አሉ እና እነሱን መውሰድ ሌላኛው አንዱ ሪስክ ነው ማለት ነው። ይሄ እንደውም በጣም ዳንጀረስ ነው። በአንድ ቀን ውስጥ ራሱ ስቶፕ ልታደርግ ትችላለች። ስራዋን ልታቆም ትችላለች በአንድ ቀን ውስጥ ማለት ነው። ዊዝ ኤ ሚኒት በደቂቃም ውስጥ ልታቆም ትችላለች እንደወሰድነው መጠን ማለት ነው። እና ምንድነው አንዳንድ ጊዜ ይሄ ሰዎች ምን ያደርጋሉ? ይሄንን መድሃኒት ታዞላቸው ሲጠቀሙ ከህመም ስሜታቸው አንፃር ብዙ መድሃኒት ስለወሰድን ወይም ከታዘዘላቸው መድሃኒት በላይ ስለወሰድን ያ መድሃኒት ያ ህመም የሚሻለን ይመስላቸዋል።
እንደዚህ አይነት አስተሳሰብ በጣም ሰፋ ባለ ማህበረሰብ ውስጥ አለ ማለት ነው። ስለዚህ ይሄ ከህክምና ባለሙያ ውጪ ጨምሮ መድሃኒትን መውሰድ እንደገና ደግሞ ባለአዋቂነት የሌላን ሰው መድሃኒት ሳይታዘዝ የሌላን ሰው መድሃኒት ራስን ምታት ሲያም ሌሎች እንደዚህ ቀለል ያሉ ነገሮች ህመም ስሜት ሲሰማን የሌላን ሰው መድሃኒት መውሰድ አለ። ለምሳሌ በገጠራማ ፋሚሊዎች ቤተሰቦቻችን እንደዚህ ያደርጋሉ። ለምሳሌ ለልጅ ወይም ለአባት ወይም ለወንድም ለአክስት ምናምን የታዘዘውን መድሃኒት ሌሎች ሰዎች እኔ ጋር መድሃኒት አለ እንደዚህ ውሰድ ውሰጂ አይነት ነገር የሚባል ነገሮች አሉ። እነኚህ ነገሮች በጣም ዳንጀረስ ናቸው አላስፈላጊ ነገር ናቸው። ምናልባትም አንዳንዶቹ እነኚህ ወዲያውኑ እንትን ላይኖራቸው ይችላል። በሰውነታችን ላይ ቀጥታ ጉዳት ላያመጡ ይችላሉ። ግን በሂደት ውስጥ እነኛ እንደዛ እያደረግን ስንሄድ በጣም ከፍተኛ የሆነ እስከ ካንሰር ድረስ የማንጠስ ሂደት ይኖራቸዋል። በጣም ከፍተኛ የሆነ ሪስክ ነው ያላቸው እነኚህ እና እነኚህን መጠንቀቅ ያስፈልጋል። በቃ በታዘዘልን ቀን ሰዓቷን ጠብቀን ያንን መድሃኒት መውሰድ ነው። አላሽልን ካለን ሌላ ምርመራ ማድረግ ነው እንጂ አብዝተን መውሰድ ሌላ ሪስካችንን ወይም የነበረንን የህመም እንትን ማባባስ ነው የሚሆነው እንጂ ይሄ ምንም አይነት መፍትሄ ሊሆን አይችልም። ሲጀመር መድሃኒት ማንኛውም መድሃኒት ይንሳ ይብዛ እንጂ ይብዛ ይነስ እንጂ ጉዳት አለው። በቃ ሳይድ ኢፌክት የሚባል ነገር ይታወቃል። ሀኪምም አድቫይስ ያደርጋል ብዬ አስባለሁ። ስለዚህ ይሄ አለው ኖርማሊ ማለት ነው። ኖርማል በታዘዘልን እንትን እንኳን ወስደነው ሳይድ ኢፌክት አለው። በደንብ እንድንመገብ ውሃ እንድንጠጣ የሚደረገው ለዛም ነው ከሰውነታችን ውስጥ አላስፈላጊ የሆነው ቶክሲክ ፓርቱ የመድሃኒቱ ቶክሲክ ፓርት እንዲወገድልን ነው። ስለዚህ ይሄ እያለው ተጨማሪ ደግሞ አላግባብ የሆነ መድሃኒት መውሰድ የሰውን መድሃኒት ሳይታዘዝልን ለእኛ መጠቀም እንደዚህ አይነት ነገሮችን ማድረግ ሌላ ኮምፕሊኬሽን ማምጣት ነው። በራሳችን ላይ ሌላ ውስብስብ ነገር መፍጠር ነው የሚሆነው። እና እነኚህን መድኃኒቶች ብዙ ሰዎች ስለሚጠቀሙ እነኚህ ነገሮች ጥንቃቄ እንዲያደርጉ ቪዲዮውን ሼር በማድረግ አዳርሷቸው። እናንተም ደግሞ ይህንን ሰምታችሁ ለዘመዶቻችሁ ለቤተሰቦቻችሁ መምከር ይኖርባችኋል ማለት ነው። ለሌላ ሰው የታዘዘ መድሃኒት መጠቀም መድሃኒትን ከታዘዘልን ዱሬሽን ወይም ደግሞ የጊዜ ሁኔታ ውጪ መጠቀም እና በቀን ሁለቴ እንድንወስድ ከታዘዘልን በቀን ሁለቴ ነው መውሰድ ያለብን። ሶስቴ ከሆነ ሶስቴ ነው። ሶስት የታዘዙልን አራቴ አምስቴ ሁለት የታዘዙልን አራት ሶስት ምናምን እንደዚህ አይነት ነገር መጠቀም ይሄ በጣም ፎልት ነው። በጣም የነበረንን ነገር ይባስ ኤግዛዘርቤት ማድረግ ነው ማባባስ ነው የሚሆነው እንጂ ምንም አይነት 0% መድሃኒት ይሄን እንደዚህ አድርገው መውሰድ ጥቅም የለውም። ምንም ጥቅም ዜሮ ነው። የባሰ ነገራችንን እንትን እያደረገው ነው ማለት ነው። እያከበድነው እንደሆነ ማሰብ መቻል አለብን ለማለት ፈልጌ ነው። ይሄን ነገር መድሃኒት እንዴት መውሰድ እንዳለብን አንደኛ ብንረሳው እንኳን ደግመን ሄደን ጤና ተቋም ላይ ጠይቀን መድኃኒት ፋርማሲስት ባለሙያዎች አሉ እነኛን ባለሙያዎች ጠይቀን እንዴት መውሰድ እንዳለብን በደንብ አጽፈን ያንን ነገር እያነበብን መውሰድ ነው። እንጂ የሚገባን ከዛ ውጪ እኛ ዝም ብለን በግምት ምን ችግር አለው በሚል አይነት ነገር መውሰድ ይሄ በራስ ላይ ሌላ ነገርም እንዲሆን መፍቀድ ማለት ነው። ስለዚህ ይሄንን ነገር ማድረግ የለብንም ልላችሁ ፈልጌ ነው። እንግዲህ ሌላው ሀሳቤ ምንድነው? ሌላኛው ሀሳቤ ሚሲንግ አውት ኦን ስሊፕስ ነው። ይሄ ማለት ደግሞ የእንቅልፍ መዛባቶች ነው። የእንቅልፍ መዛባት በኩላሊት ላይ በጣም ከፍተኛ ጫናን ይፈጥራል። ይሄም አጠር አድርጌ ላቀርብላችሁ ምንድነው? እንግዲህ አሁን እንዴት ነው የእንቅልፍ መዛባት በነገራችን ላይ አሁን አሴ ኪድኒ ነው። ስለ ኪድኒ እያወራን ስለሆነ ነው እንጂ የእንቅልፍ መዛባት በጣም ብዙ ነው ሪስኩ ብዙ ነው። ከብዙ የጤና ችግሮች ጋር ነው የሚገናኘው ኖት ኦንሊ ኪድኒ ማለት ነው። የኪድኒ ጋር ብቻ አይደለም ለማለት ፈልጌ ነው። ስለዚህ ኪድኒ ላይ ያለውን ግን አጠር አድርገን ለዛሬ ስናይ የእንቅልፍ መዛባት እንቅልፋችን በዋናነት ጀነራሊ ስናየው እንቅልፍ በደንብ ስንተኛ አንደኛ አእምሮአችን አክቲቭ ይሆናል። ቢኮዝ አክቲቭ እረፍት የሚያገኝበት ነው በተወሰነ ደረጃ ያ ማለት ሙሉ ለሙሉ ስራ ያቆማል ማለት አይደለም። የሰውነታችን ማንኛውም አካል አያቆምም ግን ከነበረው እንቅስቃሴና ስራ በተለየ በቂ የሆነ እረፍት የሚያገኝበት ነው። ማንኛውም ሰውነታችን ክፍል ማለት ነው። ስለዚህ ለነገ እንደ አዲስ የሚዘጋጅበት ስራውን ጨርሶ እንደ አዲስ የሚዘጋጅበት ነው። ራሱን ሪፍሬሽ የሚያደርግበት የሚያድስበት ነው። እንቅልፍ በጣም ወሳኝ ነገር ነው።
ይሄ ወሳኝ የሆነ ነገር ግን ዲስትራፕት ሲሆን በጣም ሲረበሽ እና ሲዛባ እንቅልፋችን ምን ይሆናል? ለምሳሌ በ24 ሰዓት ውስጥ ኩላሊታችን መስራት ያለባት ዱሬሽን አለ አይደለ? ስለዚህ ያንን ዱሬሽን ታልፈዋለች ማለት ነው። አሁንም ኦቨር እየሰራች ትቀጥላለች ማለት ነው። ኦቨር እየሰራች እንድትቀጥል ያደርጋታል። የእንቅልፍ መዛባት በሚኖር ጊዜ ስራዋን ምንም ያለ እረፍት 24 ሰዓት ውስጥ እንድትሰራ ያደርግባታል። ፕሬዠሩ ይጨምርባታል ማለት ነው። ይሄ ሲሆን ምንድነው የሚሆነው? አንደኛ ፊልትሬሽን ፕሬዠሯ በጣም ይጨምራል። ፊልትሬሽን ፕሬዠር ይሄ ፊልተር የማጣራት የስራ ሂደቱ ወይም ሎዱ ይጨምርባታል ማለት ነው። ቢኮዝ አልተኛንም፣ ምንም አይነት እረፍት አልሰጠናትም፣ በቂ እረፍት አላገኘችም። ስለዚህ እሷ 24 ሰዓት ውስጥ ምን እያደረገች ነው ማለት ነው? እየሰራች ነው ማለት ነው። እየሰራች ሲሆን አንደኛ እሷ የመስራት ሂደት እየቀነሰ ነው የሚሄደው። ኦቨርሎዱ ግን እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል። ይሄ በጣም ከፍተኛ ነው። ይሄ ስለሚሆን ምን ያደርጋል ማለት ነው? ሃይፐር ፊልትሬሽን የሚባል አለ። ሃይፐር ፊልትሬሽን ማለት ምን ማለት ነው? ፊልተርድ ማድረግ ያለባት ኖርማል ኮንዲሽን አለ። በኖርማል ኮንዲሽን እሷ ፊልተርድ የምታደርገው በ24 ሰዓት ውስጥ ፊልተር ማድረግ የምትችለው ለምን ያህል ሰዓት እንደሆነ፣ ለምን ያህል ሰዓት ደግሞ በምን አይነት ኮንዲሽን እንደሆነ የራሷ አለው። ተፈጥሯዊ ክስተት ማለት ነው። ስለዚህ ያንን ክስተት ግን ታልፈዋለች ነው። ኦቨር ፊልትሬሽን ወይም ደግሞ ሃይፐር ፊልትሬሽን ነው። ፊልተርድ ማድረግ ካለባት በላይ ፊልተርድ እያደረገች ነው ማለት ነው። አንድ ሰው ለምሳሌ መስራት ካለበት ወይም ደግሞ መመገብ ካለበት በላይ ቢመገብ ምንድነው የሚያጋጥመው? ላይክ ዛት ይሄ ቀለል ባለ መንገድ ስንረዳው ማለት ነው። ስለዚህ ይሄ ነው በጣም ከባድ ነው የሚሆነው። አንደኛ እሷ የራሷ የምትሰራበት ሳይክል አላት። ያንን ሳይክል ከዛ ሳይክል ውጪ የሆነ ነገር ነው። ከሬንጁ ወይም ከመስሪያ ክልሏ የሆነ ውጪ ነው። ይህንን ደግሞ እሷ ማስተናገድ አትችልም። መቀበልም ስለማትችል ምን ታደርጋለች? አሁንም ኪድኒ ፈንክሽን ወይም የኪድኒ ተግባሯ እየቀነሰ ይሄዳል ማለት ነው። እየቀነሰ ይሄዳል። ይሄ የእንቅልፍ መዛባት በዚሁኑ ቀጣይነቱ ለብዙ ጊዜ የሚቀጥል ከሆነ ለወራት፣ ለቀናት ምናምን የሚቀጥል ከሆነ ምን ትሆናለች? እሷ ስራዋን በፍጥነት እየቀነሰች ትመጣለች። የስራ ሂደቷ እየቀነሰ መስራት ያለባትን ነገር ሳትሰራ ማለት ነው ትቀራለች። ዘ ላስት ምንድነው? ያው ስራ ማቆም ነው የሚሆነው። ስለዚህ ስራ ቆመች ማለት ደግሞ ለእኛ በጣም ዲያላይሲስ ውስጥ ልንገባ እንችላለን ማለት ነው። ዲያላይሲስ ውስጥ የኩላሊት እጥበት ውስጥ እስከመግባት ድረስ ሊያመጣ ይችላል። እሱ ደግሞ በጣም ምን ያህል አስቸጋሪ እንደሆነ ብዙዎቻችን እናውቃለን። ስለዚህ ያንን ከመሆናችን በፊት ግን የእንቅልፍ ሂደታችንን እንዴት ማድረግ አለብን? ማመቻቸት አለብን። እንቅልፍ ሊነሱ የሚችሉ ነገሮችን ከእኛ ማራቅ አለብን ማለት ነው። ማለት ጭንቀት ሊኖርብን ይችላል። የተለያየ ነገር ለእነሱ ነገሮች መፍትሄ መፈለግ ማለት ከመጨነቅ ይልቅ መፍትሄ መፈለግ የተሻለ ነገር እንደሆነ አእምሮአችንን ማሳመን ነው። አንዳንድ ሰዎች በትንሽ ነገርም አብዝተን የምንጨነቅ ሰዎች አለን። ማለት በቀላሉ ተረጋግተን ብናስብ መፍትሄ ልናገኝላቸው የምንችለውን ነገሮች ነገር ግን ከባድ የሆነ ጭንቀት ውስጥ የማስገባት አይነት ነገር ይታያልና እነኛን ነገሮች ማስወገድ፣ ማታ ላይ ደግሞ የምንጠቀማቸው ነገሮች መለየት፣ ስልክ አብዝተን አለመጠቀም፣ ስክሪን ላይ ብዙ ጊዜ የምንቆይ ከሆነ እንቅልፍ ማጣት አይነት ይከሰታል ማለት ነው። አእምሮአችን ያንን ነገር ለብዙ ሰዓት ሲያነብ ይቆያል። እንቅልፍ አይዘንም እና እነኚህን ስክሪኖች ከአይናችን ማራቅ ማታ ላይ አላስፈላጊ ለእኛ እንቅልፋችንን ይረብሽናል ብለን የምናስባቸው ነገሮች ከእኛ ርቀን በቂ የሆነ እንቅልፍ ብንተኛ ለሁሉም የጤና ሁኔታችን መልካም ነውና ይህንን ብታደርጉ ብዬ እመክራለሁኝ። እንግዲህ የመጨረሻ ብዬ የማቀርብላችሁ ምንድነው? ይሄ በቂ ውሃ መጠጣት ያው ይታወቃል። በህክምና የሚታዘዝ ነገር ነው። በቂ ውሃ መጠጣት ኢት ኢዝ ቬሪ ናይስ ነው። ለምንድነው ከተባለ ያው ለምሳሌ ምን ብለናል? እንደ ፖታሺየም ኤሌክትሮላይት ኬሚካሎች ይኖራሉ። እንደ ፖታሺየም፣ ካልሺየም ፎስፈረስ ሌሎች ኤሌክትሮላይት ኬሚካሎች አሉ እና እነኚህ ለሰውነታችን በጣም አስፈላጊ የሚባሉ ኬሚካሎች ናቸው። ነገር ግን ከእነኚህም የሚወገዱ ፓርት አለ። ለምሳሌ ፖታሺየም ከፖታሺየም በሰውነታችን ውስጥ በጣም አስፈላጊ ነው። እሱ ደግሞ ከተለያዩ ምግቦች እናገኘዋለን። እሱ አላስፈላጊ የሆነ ፓርቱ ቶክሲክ አለው። ቶክሲክ የሆነው ፓርት ይወገድና ኒውትረንት የሆነው ለእኛ ሰውነት አስፈላጊ የሆነው ፓርት ነው ወደዛ አብዞርብ የሚደረገው ማለት ነው ወደ ሰውነታችን። ስለዚህ ስለሆነ
በቂ ውሃ በምንጠጣ ጊዜ አላስፈላጊ የሆኑ ኬሚካሎች ከውስጣችን ተጠራርገው ወይም ታጥበው ስለሚወጡ በቂ ውሃ መጠጣት በጣም ወሳኝ ነው። ሁሉንም ነገር ይከላከላል። ግን ኢንፌክሽንንም ሁሉንም ይከላከላል